እራት ቀን ስለሆነ ትንሽ ደቂቃ ደግሞ ዛሬ እግዚአብሔር የሰጠንን ቃል ሰምተን ወደ ጌታ እራት እንሄዳለን። ጥቂት ደቂቃ የእግዚአብሔርን ቃል አካፍላለሁ፣ ከዛ እንጨርሳለን። ዮሐንስ ወንጌል በጣም ጥሩ የአምልኮ ጊዜ ነበር በእውነት ሃሌሉያ። ምዕራፍ 6 እናወጣለን። ቁጥሮቹ ብዙ ስለሆኑ አልፌ አነብና 48 ላይ ያለውን እናነባለን። መጀመሪያ ከቁጥር 47 እንደዚህ ይላል። ዮሐንስ ወንጌል 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ከዛስ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወትን የሚሰጠው እንጀራ ሥጋዬ ነው ይላል። በጣም ይገርማችን ቁጥር። እኔም ስለ ዓለም ሕይወትን የሚሰጠው እንጀራ ምን ነው? ሥጋዬ ነው። ከቁጥር ደግሞ 66 ጀምረን እናነባለን። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12 እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ብሎ መለሰለት። ኢየሱስም እኔ እናንተ 12ታችሁን የመረጣችሁ አይደለሁምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ሲሞን ጴጥሮስ ስለ ሲሞን ልጅ ስለ አስቆሮቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ይላል። እና ትንሽ ደቂቃ ተረጋግታችሁ ስሙና ከዛ ቶሎ ብዬ ወደ ማጠቃለያ እመጣለሁ። እና ሁለት ይሁዶቹን ዕብራውያን 2 እና እንደገና ደግሞ ፊልጵስዩስ 2 ላይ ያለውን ቃል ተናግሬ ነበር። 2 ይሁድ ማለት ነው። ያም ደግሞ እግዚአብሔር ትልቅ ሆኖ ከእግዚአብሔር ቀኝ ደግሞ ቃል ሆኖ የነበረ ኢየሱስ ክርስቶስ ከትልቅነቱ ስፍራ እኛን ቀና ለማድረግና ለማንሳት ምን ያክል ደረጃ እንደወረደ ዕብራውያን 2 ላይና እንደገና ደግሞ ፊልጵስዩስ 2 ላይ ያሉ ሐሳቦችን አንስቻለሁ። ከነሱ መካከል አንደኛው ኢየሱስ ክርስቶስ ሰው ሆነ የሚለው ነው ያነሳሁት። ሰው ሆነ መጀመሪያ ቃል ሆኖ አብ ዘንድ ነበረ ይልና ቃልም ሥጋ ሆነ ይላል። ሥጋ ማለት ደግሞ ሰው ሆነ ማለት ነው። ፍጹም ሰው ሆነ። ከዛ በፊት ፍጹም ሰው አይደለም። ቃል ነበረ፣ መለኮት ነበረ። ፍጹም አምላክ ሆኖ አብ ዘንድ ቀኝ ተቀምጦ የነበረ ቃል ነበር። እግዚአብሔር ዓለማትን የፈጠረበት ቃል ነበር። እየተነገረ ከብሉይ ኪዳን ዘፍጥረት 3:15 ጀምሮ እየተነገረ ከቆየ በኋላ አዲስ ኪዳን ዘመኑ በደረሰ ጊዜ ከሕግ በታች ተወለደ። በሴት በኩል ወደዚህ ምድር መጣ። ሰው ሆነ የሚለው ነው። ከመውረዱ በቃ ሰው መሆን መውረድ ነው ልትሉ ትችላላችሁ። ከመላክ አነሰና ሰው ሆነ። ዕብራውያን ጻፊ ከመላክ ማነሱን ይናገርና ፊልጵስዩስ 2 ላይ ሰው ሆነ የሚለውን ሐሳብ ያነሳል።
ዮሐንስ ወንጌል 1:14 ላይ ሰው መሆኑን ያነሳል። ሰው መሆን ለአምላክ ሰው መሆን በጣም ከምንም በላይ ማለት ነው። አምላክ ሰው ሆነ ሲባል ቀላል ነገር አይደለም። ስጋ ለበሰ ሲባል 9 ወር ተገደበ ሲባል ስጋ ለበሰ ሲባል በጣም ቀላል ነገር አይደለም። መውረዱን ደረጃ ነው የሚያወራው። ሰው ሆነ፣ በቃ እንደ ማንኛውም እንደ ተራ ሰው ሆነ፣ ዝቅ ብሎ ተወለደ፣ ሰው ሆነ የሚለው ነው አንደኛው። ቀጥሎ ደግሞ ከመላእክት አነሰ፣ ሰው ሆነ። ያ ብቻ አይደለም ደግሞ ባሪያ ሆነ ይላል። ባሪያ ማለት ደግሞ ሰው ሆኖ ግን ከሰው በታች ሰው የሚያገለግል ማለት ነው። ይሄ ደግሞ ከሰው ደረጃ ያነሰ ማለት ነው። ያንን ነበር ለሐዋርያት ቀጥሎ ወንጌልን የሚያገለግሉትን ጭምር ያስተላለፈው መልእክት ቢኖር ያንን ነበር። ከሰውም ውረዱ ነው ያለው። እኔ አሁን እንድታገለግሉ ሳይሆን ላገለግላችሁ መጥቻለሁ፣ እግራችሁን ላጥብ መጥቻለሁ ብሎ የእነ ጴጥሮስን ዮሐንስ ወንጌል 13 ነታችሁ ስታነቡ እግራቸውን አጠበላቸው ይላል። ዝቅ አለ፣ እግራቸውንም ጭምር አጠበ ይላል። ስለዚህ እኔን ለመከተል ከፈለጋችሁ እኔ ያደረግኳችሁን ይህንን ነገር እያያችሁ አድርጉ ብሎ በሕይወት አስተምሮ አለፈ። በመናገር በትምህርት በቃል ሳይሆን ወርዶ በማሳየት ባሪያ መሆኑን አሳየ። እግር በማጠብ አሳየ። ዝቅ በማለት አሳየ። ከዛ ቀጥሎ ደግሞ ምን ይላል? የተረገመ ሞት ሞተ ይላል። ያንን ቅርብ ጊዜ አይቻለሁ። የተረገመ ሞት ሞተ፣ የመስቀል ሞት ሞተ። በመስቀል ላይ የሚሞት የተረገመ ነው የተባለውን ሞት ደግሞ ሞተ። ይሄ ደግሞ ከሰው ከባሪያም ደግሞ ያነሰ ነገር በጣም ከሰው ዘንድ ተጣልቶ በሰው ዘንድ በቃ ስፍራ የለም፣ ዱርዬ ነው፣ አመፀኛ ነው የተባለ ሰው፣ ፍርድ የወጣለት ሰው፣ የተረገመ ሰው፣ እንደዚህ አይነት ነገር አድርጓል። ጥፋቱ ከፍ ያለ ሰው ነው ተሰቅሎ የሚሞተው። ጥፋቱ ከጥፋት ሁሉ በላይ የሆነ ሰው ነው ስቃይ ሞት ተሰቅሎ የሚሞተው። ከዛስ ከባሪያ መሆንም አንሶ ምን ሆነ? የተረገመ ሆነ። ያንን ሞት ለመሞት መስቀል ላይ ለመውጣት አብ እያለ ዝም አለ። እግዚአብሔር አብ መላእክቶቹን ሁሉ የመላእክ አቅም እያለው ጸጥ አለ። አብም አዞረበት። አብም ዝም አለ፣ ፊቱን አዞረበት፣ ጸጥ አለ። መስቀል ላይ ወጣ። እርግማኑን አላየም አለ። ኃጢአት እየተቀጣ ነው አለ። አብም ከሱ ዞር እስከሚል ድረስ የተረገመ ሞት ሞተ። ያንን ነው ፊልጵስዩስ 2 ላይ ያነሳ ነው። ዛሬም ከዚህ ጋር የተያያዘውን ነገር ደግሞ አነሳለሁ። ዛሬ የማነሳው ደግሞ መብል ሆነ የሚለው አይገርማችሁ? ምግብ ሆነ ወይም ደግሞ ዕለት እንጀራ ሆነ፣ ትኩስ እንጀራ ሆነ፣ የሚበላ ሆነ። እርግማን መሸከም፣ ዝቅ ማለት፣ ባሪያ መሆን፣ ለኃጢአት ዋጋ መክፈል፣ ብዙ አይነት ኢየሱስ ክርስቶስ ያልሆነብን ነገር የለም። ብዙ ነገር ነው የሆነው ስለኛ። ብዙ ነገር ሆኗል ስለኔ፣ ብዙ ነገር ሆኗል ስላንተ፣ ብዙ ነገር ሆኗል ስላንቺ። ከሆኑት መካከል አሁን የዘረዘርኩት በቂ አይደለም። ከዕብራውያን 2 አንጻርና ከፊልጵስዩስ 2 ነው ያነሳሁት። ዮሐንስ ወንጌል አንጻር ደግሞ አሁን ባነበብነው ቦታ ላይ መተን ስናይ ደግሞ ከሆነው ነገር መካከል የምንበላ ምግብ ሆነ፣ ማዕድ ሆኖ ቀረበ የሚለውና የምናየው ማዕድ ሆኖ ቀረበ፣ ምግብ ሆኖ ቀረበ፣ ትኩስ እንጀራ ሆኖ ቀረበ። ማንም እንዲበላው ቀላል ምግብ ሆኖ፣ ትኩስ ውብ ምግብ ሆኖ ቀረበ። የዘላለምን ሕይወት የሚያኖር ምግብ ሆኖ ቀረበ። ያንን ደግሞ ጳውሎስ እንደጻፈው አይደለም። በደንብ ስሙ። ጳውሎስ እንደጻፈው አይደለም። ጳውሎስ እንደጻፈው ፊልጵስዩስ 2 ላይ ነው። ዕብራውያን ጻፊ እንደጻፈው አይደለም። እሱ ዕብራውያን 2 ላይ ነው። ይሄ ደግሞ ዮሐንስ እንደጻፈው ሆኖ ራሱ ኢየሱስ እንደተናገረው ማለት ነው። ከአቡ እንደሰማነው ዮሐንስ ወንጌል ላይ ዮሐንስ እንደጻፈው 5ቱ መጽሐፍቶቹን ከጻፈ ዮሐንስ ጽፏል። ወንጌል፣ መልእክቶችን እና ራእይን እና ከሱ መካከል ዮሐንስ ወንጌል ላይ ስትመጡ 21 ምዕራፍ አለ።
21 ምዕራፍ ውስጥ 7 ታምራቶች ተጠቅሰዋል። በቁጥር ነው ዮሐንስ ታምራቶቹን የጠቀሰው። ምክንያቱም ዓላማው ታምራቱን መዘርዘር አይደለም። ለዓለም ሁሉ ለዓለም ሕዝብ ሁሉ መድኃኒት ሆኖ ኢየሱስ እንደመጣ ለመግለጽ ስለሚፈልግ 7 ታምራቶቹን ፍጹም አድርጎ ቀንጨብ አድርጎ 7 ታምራቶቹን ብቻ አስገባ። ከዛስ የእግዚአብሔር ልጅ እንደሆነ 7 ነገሮቹን የእግዚአብሔር ልጅ ማረጋገጫ የሚሆኑ ነገሮችን 7 ነገሮቹን ተናገረ። እነሱ ደግሞ ኢየሱስ ክርስቶስ እኔ እያለ የተናገረውን ማለት ነው። እኔ የሕይወት እንጀራ ነኝ፣ እኔ የበጎች እረኛ ነኝ፣ እኔ እያለ የተናገራቸውን 7 ነገሮችና 7 ምልክቶችን ያስገባና ሌላው ሁሉ ጨበቅ አድርጎ ዋናው ነገሩ መብል ሆኖ ለዓለም ሕዝብ ሁሉ መድኃኒት ሆኖ መቅረቡን ነው። ዓላማውም የጻፈበት ዮሐንስ ወንጌልን ሄዳችሁ ምዕራፍ 20 ከቁጥር 31 ላይ ሄዳችሁ ስታነቡ አምናችሁ ሕይወት እንድታገኙ ይሄ ነገር ተጻፈ እንጂ ኢየሱስ ክርስቶስ ያደረገው ዓለም ሁሉ እንኳን ቢጻፍ በቂ አይደለም። 3 ዓመት ተኩል ውስጥ ያገለገለው አገልግሎት 3 ዓመት ተኩል ክርስቶስን ያየበት አተያይ ለዮሐንስ ዓለም በቂ አይደለም ካለ የኢየሱስ ክርስቶስ እኔ ባለፈው ይሁድ እንደገና ደግሞ አሁን ባነሳውት በዚህ ያልቃል ማለት አይደለም። ኢየሱስ ብዙ ነገር ነው የሆነልን። ኢየሱስ ብዙ ነገር ነው የሆነልን። ሊያድነን ብዙ ነገር ነው የሆነልን። ከዛ መካከል በልተን እንድንጠግበውና እንድናርፈው የሆነው ደግሞ የዕለት እንጀራውን ነው ዛሬ የምናየው። ሃሌሉያ! እስኪ ከኔ ጋር እንደዚህ በሉ፣ ኢየሱስ ክርስቶስ በሉት፣ ስለኔ በሉት፣ ብዙ ነገር ሆኗል በሉት። ሰይጣን እንዳይከስ ለሰይጣን ሄዶ መልስ እየሰጠ በሞት መካከል አልፎ ሞትን እያሸነፈ ብዙ ነገር ሆኗል። ባሪያ እየሆነ እርግማን እየሆነ እየወረደ ብዙ ነገር ሆኗል። ያም በአውዱ ሲነሳ ሁሉም በጣም ገራሚ ነገር ናቸው። ዛሬ ግን እኛ የበላንበት ውስጣችን የገባው ሁልጊዜም ደግሞ በህይወት ዘዊ በሆነ ህይወት እንዲቀጥል የሚያደርገው ነገር ምግብነት ነው። ምግብ ሆነ፣ መብል ሆነ፣ ማዕድ ሆኖ ቀረበ። አብ አንድ በግ አረደ መስቀል ላይ። ከዛ ግብዣ ጠራ፣ ብሉ አለ። ግብዣ ጠራ፣ በግ ገዛ፣ በውድ ዋጋ አንድያ ልጅ በግ አመጣ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የእግዚአብሔር የሆነ በግ ለፋሲካ የሚታረስ ነፃ የሚያወጣ በግ መቅሰፍት እንዲያልፍ ነው። ፋሲካ ማለት መቅሰፍት አለፈ ማለት ነው። አልፎ ሄደ ማለት ነው። ሞት አልፎ ሄደ ማለት ነው። ዘጸአት 13 መሰረት እና በዛ ጊዜ በግብፅ ላይ የመጣው ሞት ወደ እስራኤል እንዳይገባ ያ በጉ ያ ግልገል የነበረው የበጉ ደም ነው የከለከለው። መልአክ እያየ ያንን እያየ ነው ያለፈው። ሞት እንዳይገባ፣ እንስሳት እንዳይሞቱ፣ የእስራኤላውያን ወንዶች እንዳይሞቱ፣ በኩሮች እንዳይሞቱ ያ በር ላይ የተቀባው የግልገሉ የበጉ ደም ነው የከለከለው። ይሄ ደግሞ ዘጸአት ላይ የተጠቀሰው በፋሲካ ጊዜ ኢየሱስ ክርስቶስ ሲሞት የሞተው እስራኤላውያን ፋሲካ ሲያከብሩ ነው። ሲቅላት ሞትን ፋሲካ ቀርቧልና ቀኑ ሰንበቱ ገብቷልና ያሉ እየቸኮሉ ነው የሰቀሉት። ይሄ ቀጥታ ከዛ ነገር ጋር እኩል እንዲሆን ተደርጎ ነው መጽሐፍ ቅዱስ ላይ የተቀመጠው። በጣም ይገርማል። ስለዚህ ፋሲካ በግ ሆኖ ኃጢአት እንዳይጎዳን፣ ሰይጣን እንዳይጎዳ፣ አልፎ እንዳይመጣ ታረደልን። ያንን በግ በላን፣ ያንን ደም ተቀባን። ሞት አልፎ እንዲሆን ሆነ። ኢየሱስን የበላ ሁሉ በሕይወት ለዘላለም እንዲኖር ዕለት እንጀራ ማዕድ ሆኖ ቀረበልን። ሃሌሉያ! ይህንን ኢየሱስን ተመገብን ማለት ምግብ ሆነ። ዮሐንስ ዓለም በቂ ቦታ የለውም ሁለት ጊዜ ነው የጻፈው። ደግሞ 20:31 እና 21 መጨረሻ ቁጥር ላይ ይሄንን ነው የጻፈው።
ብዙ ታምራትን አድርጓል፣ ብዙ ድንቅ አድርጓል። ከዛ መካከል እናንተ እንድትድኑ የእግዚአብሔር ልጆች እንድትሆኑ እርሱ የእግዚአብሔር ልጅ እንደሆነ መሲህን በማመን የዘላለምን ሕይወት እንድታገኙ ለዚህ ዓላማ ይህንን ጻፍኩት ብሎ ዮሐንስን ወንጌል ዓላማ አድርጎ ያቀርባል። እና ዮሐንስ እንደጻፈው ደግሞ ኢየሱስ እንደተናገረው ምዕራፍ 6 ላይ ቁጥር እስከ 71 ድረስ ነው ያለው። 71 ድረስ ያለውን ነገር እያንዳንዱን አንስቼ ሄዳለሁ ካል አያልቅም። አሁን ያነበብኩትን ቦታ ብቻ እናነሳለን። ኢላይ ያለውን ነገር ዝም ብዬ አንስቼ ልለፈው። ቁጥር 1 ጀምሮ እስከ 25 ድረስ ኢየሱስ ክርስቶስ ካስተማረ በኋላ ምግብ መግቧል። 5000 ሕዝብን እንደመገበ ያ ለራሱ ቁርስ ብሎ ይዞ የመጣውን የሱን ወስዶ ሳር ላይ ቁጭ በሉ ብሎ መግቦ 5000 ሕዝብን የመገበውን ታሪክ ነው የሚያወራው። በታምራት አባትን ለምኖ ወደ ላይ ዕለት እንጀራውን እንደዚህ አድርጎ አቅርቦ አባቴ ሆይ ባርክልን ብሎ ቆርሶ ሲሰጥ ለ5000 ሕዝብ በቃ ይላል። ሴቶችና ሕፃናት ሳይቆጠሩ 5000 ወንዶች። በጣም ይገርማል። ያንን ታምራት አደረገና አሁን ቀስ ብሎ ወደ ማን እየጋበዘ ነው? ወደ ራሱ እሱን እንዲበሉ እየጋበዘ ነው። ያንን ቃል እንደ ሽታ፣ እንደ ማስታወቂያ፣ እንደ ታፔላ እየተጠቀመ ታምራቱን እየተጠቀመ ወደ ራሱ ስጋ ሰዎችን እየጠራ መሆኑን ነው የሚገልጸው። ከቁጥር 1 እስከ 25 ድረስ ያንን መመገቡ ይናገርና ከ25 ጀምሮ መፈለግ ጀመሩ። 15 ጀምሮ ራሱ 15 ላይ ተራራ ወጥቶ ጸለየ ይላል። ከዛ ጀምሮ ያንን ምግብ ከተመገቡበት ሰዓት ጀምሮ ክርስቶስን አራቤት እንዴት የሚጣፍጥ ምግብ መገብከን። ታዲያ ኢየሱስ ክርስቶስ ቃል ከጠቀስን በቃል በኩል ይሸነፋልና ቃል በመጥቀስም ይህንን ምግብ ለመመገብ እንፈልጋለን፣ ዘውትር እንዲሰጥ እንፈልጋለንና ከመጽሐፍ ቅዱስ ቃል እየጠቀስን ቀርበን ይህንን ምግብ እንብላ ብለው ተሰብስበው መፈለግ እንደጀመሩ እናገራለን። ለፈለጉት ለነሱ 25 ላይ መልስ ሰጠ። ታምራትን ስላያችሁ አይደለም፣ ምግብ ስለበላችሁ ነው እንጂ ታምራቱን ስላያችሁ አይደለም ምንን እየፈለጋችሁ ያላችሁት ብሎ ያንን መልስ ከሰጠ በኋላ አሁንም ቀስ ብሎ ይጋብዛል። እነሱ እንደዚህ ያሉ፣ ታዲያ ምንድነው የምታሳየን? ታምራቱ ምንድነው? ምን ታምራት ታሳየናለህ? አባቶቻችን መና በሉ፣ ሙሴ የሰጣቸውን መና እንደበሉ ይህንን መና እሺ ከእግዚአብሔር ዘንድ ለኛ ስጥልን፣ መና ትሰጠናለህ፣ ታበላናለህ ብለው ቀጥታ ወደ ዘጸአት ሄዱ። ከምግብ ጋር ነው የሚያያዘው ይሄ ምዕራፍ ብያለሁ። ከምዕራፍ 1 ቁጥር 1 ጀምሮ እስከ 71 ድረስ ከምግብ ጋር የተያያዘ ነገር ነው። ነገር ግን ዋና ምግቡ ለዘላለም የሚያኖረው ምግብ ጋር እንዴት ኢየሱስ ክርስቶስ እንደሚያመጣ ታያላችሁ። መጠጡን በተመለከተ ዮሐንስ ወንጌል ምዕራፍ 4 ላይ አንድ ምዕራፍ ወደ ኋላ ስትሄዱ ሴትዮዋን ውሃን የያዕቆብን ውሃ ምልክት አድርጎ ግን የዘላለምን ምንጭ ውሃ መንፈስ ቅዱስን እንደሚሰጥ እንዴት እንዳዞረና ወደ ራሱ እንዳዞረ እንዳመጣት ሰዎችንም እንደጠራት ይሄ ደግሞ 6ኛ ላይ ያለው ምግብ ላይ አንስቶ ስጋው ጋር ያመጣል ማለት ነው። ስለዚህ ትሰጠናለህ፣ ታበላናለህ፣ ይህንን መና ምግብ ትሰጠናለህ ብሎ ሲል እንደዚህ ነው ያለው ኢየሱስ። አሁን ያነበብነው ቦታ ላይ አባቶቻችሁ ምድረ በዳ ላይ ምን በሉ? መና በሉ፣ ከዛስ ሞቱ። አለቀ በቃ። የነሱ ታሪክ እዛ ነው በቃ። አባቶቻችሁ ምድረ በዳ ላይ መና በሉ፣ ከበሉ በኋላ ደግሞ ምን ሆኑ? ሞቱ። ያንንም መና ቢሆን ሙሴ አይደለም ለነሱ የሰጠው ይላል። እሱንም ያርማቸዋል ማለት ነው። መና በልቶ መሞቱን ስጋዊ ምግብ በምድር ሲበሉ የሚኖሩበትን ጉዳይ ሲያነሱ ያንንም ቢሆን ሙሴ አይደለም የሰጣቸው ለአባቶቻቸው። ያንንም ቢሆን ከሰማይ እየሰጠ በምድረ በዳ የመገበው ማን ነው? እግዚአብሔር ነው ይላል። ያንንም መና ቢሆን የመገበው ራሱ እግዚአብሔር ነው። ዳዊትም እንዳለው እግዚአብሔር እረኛዬ ነው፣
በለመለመ መስክ ያሳድረኛል እያለ እግዚአብሔር እረኛ እንደሆነ እንደሚመግብ እንደጻፈ ዮሐንስ 10 ላይ ሄዳችሁ ስታነቡ እኔ የበጎች እረኛ ነኝ ብሎ ኢየሱስም እንደተናገረ ያንንም ምግብ ቢሆን በስጋ የምትቆዩበት ምግብም ቢሆን የሚሰጥ ማን ነው? እግዚአብሔር ነው። ሃሌሉያ። አንደኛ በጣም የሚገርመው ነገር መጀመሪያ የስጋን ራብ አብልቷቸው ነው። ከዛ በኋላ ደግሞ ዋናው መንፈሳዊ መብል የሆነው የሕይወታቸው ዘላለማዊ ዘላቂ የሆነው ምግብ ጋር እንዴት ቀስ አድርጎ እንደሚያመጣ ማየት ይችላላችሁ። ስለዚህ በምድርም ስንኖር በስጋ ወራት ስንቀጥልም የምንበላውን የምንጠጣውን የምንኖረውንም የሚሰጥ ማን ነው? እስኪ አባታችን ነው በሉት። የፍጥረት ሁሉ ዓለም አባት ስለሆነ የሁሉ መጋቢ ነው። መዝሙር 104 ላይ ሄዳችሁ የፍጥረት መጋቢ እንደሆነ እግዚአብሔር ይናገራል። የፍጥረት ሁሉ መጋቢ፣ ለፀሐይ፣ ለጨረቃ፣ ለፍጥረታት ሁሉ አስተዳዳሪና መጋቢ እንደሆነ እግዚአብሔርን ይናገራል። መጋቢም ነው እግዚአብሔር። ይሄ ዘላለማዊ ምግብ ይሄ ኢየሱስ ክርስቶስን በመብላት የምንቀጥለውን ዕለት እንጀራ የሚባለውን ብቻ ሳይሆን የመጀመሪያውንም ቢሆን የሚያበላ ማን ነው? የሚመግብ ማን ነው? እግዚአብሔር ነው። እግዚአብሔር እንደሆነ ለማሳየት ነው ያንንም የተጠቀመው። ያንንም አባቴ ሆይ ብሎ አባቱን ጸልዮ ሲያቀርብ እሱንም ቢሆን እሱ እንደሚሰጥ ለማመልከት ነው። መዝሙር 104 ላይ ሄዳችሁ ማንበብ ትችላላችሁ። ያ ብቻ አይደለም። ገና ትምህርት ሲጀምር አካባቢ ማቴዎስ ምዕራፍ 6 ላይ 25 ቁጥር ላይ ሄዳችሁ ስለምን ትበሉ ስለምትጠጡ ምን እንለብሳለን፣ ምን እንበላለን፣ ምን እንጠጣለን ብላችሁ ስለምን ትጨነቃላችሁ? ስለምን ትታወካላችሁ? ስለምን ሐሳብ በልባችሁ ይገባል? ቅድም ጄሪ እየዘመረች እንደነበረ የሰማይ ወፎቹን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራቸው ላይ አይከቱም፣ የሰማይ አምላክ ግን ምን ያደርጋችኋል ይላል። የሰማይ እቺን ነገር ላይ መውሰድ ነው። በደንብ ትስሙኝ። የሰማይ አምላክ ምን ያደርጋችኋል? ይመግባችኋል ነው። ይሄ ማለት ስራ አያስፈልግም እንትን ማድረግ አያስፈልግም ማለት እኮ አይደለም። እግዚአብሔር ካልሰጠ ስራ እግዚአብሔር የሆነ ነገሮችን ለእናንተ በር ካልከፈተ ትችላላችሁ፣ ትኖራላችሁ። እስኪ መጋቢ እግዚአብሔር ነው በሉት። ሚያበላኝ እግዚአብሔር ነው በሉት። ሚያጠጣኝ እግዚአብሔር ነው በሉት። የሚያኖረኝ አባቴ ነው በሉት። ኢየሱስ ጌታ ነው። ለስም ቢሆን እሱ እንደሆነ ሊያመለክት ንግግር መጀመሪያ ትምህርት ታስተማረ። አስቡ በደንብ። መጀመሪያ ማቴዎስ 5-7 ትምህርት ላይ ነው። የሰማይ አምላክ ይመግባችኋል አለ። እናንተንማ እንዴት አለ። የሰማይ አምላክ የሰማይ አባታችሁ ይመግባችኋል፣ ጠይቃችሁ ውሰዱ ነው ያለው ኢየሱስ። ሉቃስ ላይ ጸሎት ላይ አለ ዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ። ዕለት እንጀራችን በእግዚአብሔር እጅ ነው። ምንም ነገር ሰማይ ምድር ቢሆን ኑሮ ውድነት ሁኔታ የተገለባበጠ ቢሆን የሚያኖር ማን ነው? እግዚአብሔር። እስኪ እግዚአብሔር አባቴ ነው በሉት። እግዚአብሔር መጋቢዬ ነው በሉት። ሃሌሉያ። በእረኝነቱ ተመርቻለሁ፣ ጠንቅቄ አድርጌ ድምፁን አውቃለሁ። አንሰራፍቶኛል ሳይኖር ከልካይ፣ አልፈራም አውሬ ደፋር አድርጎኛል። የአራዊት ድምፅ መቼ ያስፈራኛል? ያለመናወጥ ከምንጩ ጠጣው። ከጭንቀት ማረፍ እንዲህ ነው ለካ። እና ስትቀርቡ መንፈሳዊ መብል ጠግባችሁ መንፈሳዊ ነገር ይሰራት ሆናችሁ ብቻ መኖር ሳይሆን በምድር እግዚአብሔር በታምራት ያኖረናል። ሃሌሉያ። ህልውና ውስጥ በመገኘቱ ውስጥ ከእግዚአብሔር ጋር ጊዜ ስታሳልፉ በእውነት እግዚአብሔር አያጎላችሁ። ሃሌሉያ። እግዚአብሔርን የሚበላ ከመልካም ነገር ምን አይሆንም ነው አይጎልም። ያንንም ቢሆን እረኛ ሆኖ አቅራቢ ሆኖ እርሱ እንደሚያቀርብ ለመግለጥ ትምህርቱ ላይ አንስቶ ትምህርት ላይ ብቻ አላቆምም ብሎ ካስተማረ በኋላ ምን አደረጋቸው? መገባቸው አይደል? ማቴዎስ 14 ላይ ምዕራፍ 6:25 ላይ ለምን ትጨነቃላችሁ አባታችሁ መገባችኋል ካለ በኋላ ምዕራፍ 14 ላይ ደግሞ አስተማረና
ህዝቡ ባዶ ሆድ መሸኘት እኔ አልፈልግም። ግብዣ አለኝ። ህዝቡ በልቶ ይሂድ። በራብ እንዲሄድ አልፈልግም። እንደ ተራቡ ከኔ ጋር ውለዋል። 3 ቀን እየተንከራተቱ ምድረ በዳ ላይ 3 ቀን ከኔ ጋር ቆይተዋል። ይህንን ህዝብ ባዶ መሸኘት አልፈልግም። ላበላቸው ይፈልጋለሁ፣ ልመግባቸው ይፈልጋለሁ። እነ ጴጥሮስ ምን ይዛችኋል አለ። ኧረ ምንም ቢኖር ራሱ ይሄ 5000 ህዝብ እንዴት ይመግባል? እንዴት እናደርሳል? $200 እንኳን ወጥቶ ቢገዛ ለዚህ ህዝብ ይበቃል? እንደ አንተ ምን አይነት ነገር ቀስ ብሎ ህዝቡ ሸኝ አሉ በእነ ጴጥሮስ ነው። በቃ አንተ የእግዚአብሔርን መንግስት አስተማሪ ነህ፣ አንተ የእግዚአብሔር ልጅ ነህ፣ አንተ ብዙ ነገሮችን መንፈሳዊ እንትን ታደርጋለህና በቃ ለስጋ በቃ በጣም ተርቧል፣ ህዝቡ ደክሟል። አሁን ትምህርት አቁመ መሸኘት አለበት፣ ህዝቡ መሄድ አለበት። ቆርቧል፣ መንገድ ላይ ይዝላሉ፣ ይወድቃሉ። አሁን በጊዜ መሄድ አለባቸው ስሉ ባዶ ሆዳቸው አልሸኛቸውም፣ ይመግባቸዋለሁ። ምን ይዛችኋል አለ። እቺ ነገር ናት። አሁን ምንድነው እናንተ እጅ ላይ እግዚአብሔር በታምራት ያኖራል፣ እግዚአብሔር በታምራት ይመግባል የሚባለው ነገር እኮ ያቺ በሐዋርያት መካከል የተገኘው ልጅ አንድ ልጅ ለራሱ ምግብ ቋጥሮ የይዘው ትንሽ ምግብ በእጃቸው ላይ አለ። ይሄን እኮ ነው እግዚአብሔር እሱን ነገር ያባዛል። አሁን ኢየሱስ ክርስቶስ ታምራቱን ሙሉ ምንም የሌለበት ያበላል፣ እንትን ያደርጋል ምናምን እያለ አይደለም። ኢየሱስ የሆነ አስማታዊ የሆነ ታምራት ሳይሆን አምጡ ብሎ ነው አይደል ያባዛል። ይሄ ነገር ምንድነው? እግዚአብሔር ለእናንተ የሰጠውን ስራ ለእናንተ የሰጠውን ትንሹ ነገር በምድር ቆይታ በስጋ ወራታችሁ ይባርክና ያኖራል፣ በታምራት ያኖራል። ሃሌሉያ። ኤልሳ ነዳችሁ ሲታነቡ ኤልሳ ያቺን ሴት አልቋል እኮ እኔና ልጆቼ ኤልያስንም እንደዛ ነው ያለችው። እኔና ልጄ በልተን ልንሞት ነው፣ ጭራሮ የለቀምን ነው፣ ምንም ነገር የለም ባለች ጊዜ ኤልያስ ምን አለ? አስቀድመሽ ጋግረሽ እንጎቻ ለኔ አንቺ። ከሷ ወስዶ ነው የሷን እግዚአብሔር ያባረከው። አይገርምም? በኤልያስ ጊዜም እንደዛ ነው ያደረጉት። ትንሹን ባረከ። ሰራፕታ ሴትዮዋንም በጣም የተራበችው ያ ባል እግዚአብሔርን የሚፈራ ባሏ የሞተባትን መበለት እንዴት ነው ያደረገው? ዘይት ትንሽ ካለው ነው። ባዶ ቦታ አይደል፣ ባዶ ማሰሮ ነው፣ ግን ትንሽ ታይታል። ጨምሪ፣ ትንሽ ጨምሪ፣ ከዛ በታምራት ይባዛል። ይሄ ነገር ከመጽሐፍ ቅዱስ ኤልያስ ዘመንም ኤልሳ ዘመንም ኢየሱስን ደግሞ ምን አላችሁ አምጡ አለ። ትንሹን ሲያመጡ ወሰደና ባርኮ አባቱን አሳየ፣ ባረከው ይላል። ሰው ብዙ አስቤዛ ከምሮ ለወር ለሳምንት ሳይበቃ ሲቀር እግዚአብሔር ግን ትንሹን ነገር ይባርካችኋል። አሜን ትላላችሁ? እስኪ ይባርካል በሉት። እግዚአብሔር ትንሽ ስራዬን ይባርካል በሉት። እግዚአብሔር የሰጠኝን ትንሹን ነገር ይባርካል በሉት። በበረከት ይኖራለሁ በሉት። እስኪ እውነት እኮ ሃሌሉያ። እግዚአብሔር በበረከት ያኖረናል፣ በታምራት ያኖረናል። በአስቸጋሪው ዘመን በታምራት ያኖረናል። ይሄንን ነው ከቁጥር 1 እስከ 25 ላይ ያሳየው። ይሄንን ነው የመገበው። ይሄንን ነው ያንን ትንሹን ወስዶ ለ5000 ሕዝብ እንዲበቃ አድርጎ መገባቸው። ጠግቦ 12 መሶብ ተረፈ። አይገርምም? አዳላባሻዲያ አንድ ልጅ ብላቴና ስርበው ሊበላ ያመጣውን ትንሹን ለሁሉ አበቃ። ለ12ቱም ጭምር አስተረፈ፣ እያስተናገዱ ስለነበሩ። ያንን መጀመሪያ አሳየ። ያንንም ቢሆን መግብ እሱ እንደሆነ የስጋ ጤንነትም ቢሆን በማን ተጠብቆ ነው የሚኖረው? በስጋ በሕይወት እንድትቀጠሉ በራሱ በሽታ ጠብቶ ነው እንዴ? ሞት ጠብቶ ነው እንዴ? ሰይጣን ጠብቶ ነው እንዴ? መንፈሳዊ ነገራችሁን በርቱ፣ ስጋዊ ነገራችሁን ብሎ የሚወጋ ሰይጣን ጠብቶ ነው እንዴ? በጤንነት የኖርከው እኮ እግዚአብሔር ጠብቆ አይደለም ወይ? እስኪ እግዚአብሔር እረኛዬ ነው በሉት። ተማምናችሁ እስኪ እግዚአብሔር አባቴ ነው በሉት። እግዚአብሔር ሰላሜ ነው በሉት። ሃሌሉያ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። በእግዚአብሔር ትኖራል። እግዚአብሔር በድል ያኖራል፣ በታምራት ያኖራል። ያንን የሚገልጠውን ነው ከቁጥር 1 እስከ 25 ተቃግሜ አንስቻለሁ። እንደዛ አድርጎ አሁን ደግሞ
ከሱ የሚበልጠው ምግብ ጋር ነው እያመጣ ያለው ማለት ነው። ቀጥሎ ያሉ ቁጥሮች መልስ ከሰጠ በኋላ ከ48 ጀምሮ ያለው ነገር መመገብ ያለባቸው ዘላለማዊ የሆነ ምግብ፣ ለህይወታቸው የሚበቃውን ዘላለማዊ የሆነው ምግብ ዙሪያ ነው የሚያነሳው። ምልክት ይሆን ዘንድ ጌታ እራትንም ወስደን እንሄዳለን። ራካታ ቻባሪያ ሃሌሉያ። ያነሳሁትን አልነካም። 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሃሌሉያ። ሙሉ ሰላማዊ ሆናችሁ ደግሞ እንድትኖሩ ትኩስ እንጀራ፣ ያልሻገተ እንጀራ፣ የዕለት እንጀራ፣ የምትመገቡበት እንጀራ። ሃሌሉያ። ማን ነው? ኢየሱስ ነው። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ያኛው እንጀራ ለዘላለም ለማይኖረው ለስጋ ነው። በስጋ ከተመገብም ከኖርም እግዚአብሔር ለኛ የሰጠውን እድሜ ነው አይደል የምንኖረው። እስከዛ እድሜ ድረስ እንመገባለን። ከዛ በኋላ እንሞታለን። ከዚህ ስጋ እንወጣለን። ይህንን እንጀራ ኢየሱስን የሚበላ ግን ለዘላለም ይኖራል። ሃሌሉያ። የምትጠፉ አይደላችሁም። ጌታን የበላችሁ የተመገባችሁ የዳናችሁ የተከተላችሁ የምትጠፉ አይደላችሁም። ሃሌሉያ። የዘላለም እንጀራ ትኩሱ እንጀራ ከሰማይ የወረደ እንጀራ ኢየሱስ ነው። እደም ስለ ዓለም ሕይወትን የሚሰጠው እንጀራ ምን ነው አለ? ስጋዬ ነው አለ። ስጋዬ ነው አለ። የዘላለም የምትኖሩበት እንጀራ እኔ የሚሰጠው እንጀራ ከሰማይ የወረደ ትኩሱ እንጀራ በሕይወት የሚያኖር ከመና የሚበልጥ ከሙሴ የሚበልጥ ከምትመገቡት ምግብ ሁሉ የሚበልጥ ከእግዚአብሔር ጋር አዝልቆ ለዘላለም የሚያኖረው ስጋዬ ነው። ይህንን ብሉ። ይሄ ስጋ ለዘላለም የሚያኖር ስጋ ነው። ይሄ አብ ከሰማይ ለኛ በግ አድርጎ የላከው ስጋ ነው። መስቀል ላይ ግብዣ ያደረገው ስጋ ነው። ግብዣ አድርጎ ፋሲካ ቀን ላይ ሰይጣን እያጠፋው ነኝ ሲል ፓሮን ጊዜም እስራኤላውያንን ለማጥፋት ተነስቶ እያጠፋው ነኝ እስራኤላውያንን እያጠፋው ነኝ ያለ በኩሮቹ እንደሞቱ፣ ነገር ግን በኩሮቹ ሲሞቱ የተቀባው በጉ ምክንያት እስራኤላውያን እንዳመለጡ ሰይጣን ስጋውን ኢየሱስን እየቀጣው ነኝ ሲል እግዚአብሔር ደግሞ ለሚያድኑት የሚፈሰውን ደሙን መጠጥ አድርጎ ስጋውን ደግሞ እየታረደ እየተለተለ ያለውን ስጋ መብል አድርጎ ቆርሶ መቅደስ ላይ ማለት ተራራ ላይ ጎልጎታ ተራራ ላይ ምግብ አድርጎ አብ ግብዣ እንዳቀረበ ይናገራል። ይህንን ደግሞ ይናገራል። ስጋዬን ነው አለ። ይህንንም ያኛውንም በትምህርት እግዚአብሔር እንደሚያኖር ተናግሮ አብልቷቸው እንደሸኘ ይህንንም በትምህርት 6 ላይ ምዕራፍ 6 ላይ በትምህርት ስጋዬን ብሉ ብሎ አቅርቦ ደግሞ እንዲበላ አድርጎ ታርዶ መስቀል ላይ ያንንም ሆኖ ነው ያሳ። ሃሌሉያ። እስኪ በልቻለሁ በሉት። የዘላለም የሚያኖር ስጋዬ ነው አለ። ይሄ ቃል ከብሉይ ኪዳን ጊዜ ጀምራችሁ ሲታነቡ ሕዝቅኤል ላይ ሄዳችሁ ማንበብ ትችላላችሁ። ይህንን ቃል ብላ፣ ይህንን ቃል በበላ ጊዜ በሕይወት ትቆያለህ፣ ትኖራለህ። ይሄ ቃል አልቅርጆች ሞትችም ያቆማል ብላ ይላል። ሕዝቅኤልንም ብላ እየተባለ እየተነገረ ነበረው ማንበቡን ነው። ግን ብሉይ ኪዳን ላይ ብላ ተብሎ ሲነገር ምኑን ነበር? ምን ይመስላችሁ? ገና የሚበላ ቃል ይመጣል። ቃል አይደል ኢየሱስ? አብ ዘንድ የነበረ ቃል ብላ ተብሎ በትንቢት መጽሐፍ ላይ የተነገረ ያ ነገር ግን ዕለት እንጀራ ሆኖ ቀረበ፣ መብል ሆኖ ቀረበ። ይህንን ቃል ብሉ። ከዛ ተነሳ ነው በዚህ ቃል የተጻፈው ሁሉ ስለ እኔ ይናገራል።
ቃል ማን ነው? ኢየሱስ ነው። ኢየሱስ ደግሞ መብል ሆኖ ቀረበ። ቃሉን የሚያነብ ኢየሱስን ይበላል። ኢየሱስን የሚበላ ይጠነክራል። ቆሞ ሃሌሉያ በብርታት ይዋጋል። ዳግም ሲመጣ በራሱ ይሄ የዘላለም ቃል የሚባል ቃል ተብሎ ተጻፈ ይላል። ፈረሱ ላይ ተጽፎ ነው። በክርስቶስ ግንባር ላይ ተጽፎ ነው ሲመጣ የሚመጣው። ቃል ሆኖ በአብ ዘንድ የነበረ ሲመጣም ቃል ምግብ ቃል እንድንመገብ ለመንፈሳዊ ለጤንነታችን ለሁሉ የተሰጠ ይሄ ሕይወት የሆነ ቃል ነው። ግብዣ ከቀረበ በኋላ ስጋዬ ነው ካለ በኋላ ሁለት ጎራ ተከፈሉ ማለት ነው። እቺን ነገር ላውራና ጸልየን ወደ ቀጣዩ ፕሮግራም እንገባለን። ምን ይላል? እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል? በዚህ ላይ መገረም የለብንም። መገለጥ ከሌለ ሰው መግባት ስለማይችል ማለት ነው። ይህ ሰው ልንበላ እንዴት ስጋውን ሊሰጥ ይችላል? እነ ጴጥሮስስ ምን አሉ? ያቺን ትንሿን ነገር ስለው ይሄ ለ5000 ይበቃል እንዳላሉ፣ ግን ሲበቃ 12ቱ መሶብ ሲተርፍ አላዩ። እነሱ እንዴት ስጋውን እንዴት እንበላለን? እንዴት ስጋውን ሊሰጥ ይችላል ምናምን ብሎ አሉ። ነገር ግን ሰጠ አልሰጠም? ሰጥቶ አሳየ። ንግግር ብቻ አይደለም ኢየሱስ፣ በቃልም በተግባርም ብርቱ የነበረ ነቢይ ነው ኢየሱስ። ያለና የሚኖር ነው ኢየሱስ። እስኪ ከኔ ጋር ጩኹና ኢየሱስ በሉት። አንተ በሉት የሕይወት እንጀራዬ ነው በሉት። አንተም በመብላት በሉት በሕይወት እኖራለሁ። ሃሌሉያ። እኔ እዛ ተራራ ላይ በምንጸልይበት ጊዜ ክፍለ ሀገር ትዝ ይለኛል። ማሻብ የሚባል ተራራ አለ እኔ ሀገር ላይ ከሞርካ አካባቢ ከታች የሚመጡ ሰዎች እኔም ከሰዎች ጋር ሲሄድም ከሱ ጋር ሲሄድም ከጸሎቱ በኋላ በጣም የሚገርመው ነገር ነው የሚያወሩት። አዲስ ሰው ካለ ተራራ ላይ የሚጸልይ ምናምን ካለ ይመጡና ምግብ አትመግቢው ዛሬ አንተ እንድትመግብ ይላሉ። ይህንን ቋንቋ ይጠቀማል። ብቻን ብቻ ለመውሰድ በጣም ይገርማል ማለት ዛሬ አትመግቢው በቃ በልተን በቃ ለመብላት ተሰብስበናልና አንተ ዛሬ ምሳ መግብ ምናምን ይላሉ። ዋው! የእግዚአብሔር ቃል የማያልቅ ምግብ ነው። እንደዛ ሲሉ እኮ እነሱ አሁን ስጋ ምግብ የሆነ ለስጋቸው እኔ መጀመሪያ ጊዜ ግራ ገባኝ ነበር ማለት ነው። እውነት እሱም ላያቅ ይችላል። እንደዛ ሲሉ ለኔ ይመጡና እኔም ወይ እሱ አብሎ እስኪ ምግብ ፈልገናል ምግብ አንኳክቶ የሆነ እንትን ውስጥ ገብተን እየጸለይን ያለው ምግብ እንድታቀርብ እስኪ ዛሬ ምግብ ለመብላት ተሰብስበናል ምግብ ምናምን ይላሉ። በዛ ጊዜ እኛ ይዘን የመጣነው ምግብ አለ ምንድነው ምናምን ብዬ አስብ ነበር። በኋላ ላይ ለኪን ቃል አካፍል ማለት የእግዚአብሔር ቃል ምግብ ነው ወገኖቼ። ሃሌሉያ! በሕይወት የሚያኖር ምግብ ነው። ከሌለበት የሌለውን ነገር ጠርቶ የሚያመጣ ነው። በትክክል የተመገበ ሰው ሃሌሉያ ተንኮል የለበትም። የቃሉን ወተት ተመኙ ይላል፣ ተመገቡ ይላል። በሱ ነው የምናድገው። ይሄ የዘላለም ምግብ ነው። ይህንን ቁጭ ብለን ስንሰማ ሞኝነት ሊመስላችሁ ይችላል። ለሌሎች ሞኝነት ሊመስላችሁ ይችላል። ለእኛ ግን ሞኝነት አይደለም። ይሄ የዘላለም ምግባችን ነው። የምንበላው ምግባችን ነው። ከዛ ጠየቁና ኢየሱስ ምን አለ ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ሕይወት የኖረው የሞትን የነበርነው ሕያው የሆንነው ምንን በልተን ነው? ስጋውን በልተን ነው። እሱን በልተን ነው። ሕይወት የላችሁ። ስጋዬ የሚበላ ደመንም የሚጠጣ የዘላለም ሕይወት አለው። አሁን የዘላለም ሕይወት አላችሁ። አሜን ነው። የዘላለም ሕይወት አላችሁ። የማይጠፋ ሕይወት አላችሁ። ከእግዚአብሔር ጋር የታረቃችሁበት ሕይወት አላችሁ። ታዲያስ መጀመሪያ በልተን አሁን ለምንድን ነው ታዲያ የእግዚአብሔርን ቃል የምንመገበው? በሕይወት ለመቆየት ነው እስክንሄድ ድረስ። ኢየሱስ ክርስቶስም ያኔ ይህንን ትምህርት ካስተማረ በኋላ ስጋውን ሲያቀርብ ምን ብሎ ነው የተናገረው? በዛ ቀን እስከሚበላ ድረስ ሁለተኛ ይህንን የሚብል ከእናንተ ጋር አልበላም ማለት። ሌላ ግብዣ አለ፣ እሱን በኋላ አነሳለሁ።
እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል፣ ደሜም እውነተኛ ምንድነው? መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ ይኖራለሁ። መብል ሆኖ ቀረበ ኢየሱስ። ዕለት እንጀራ ሆኖ ቀረበ። ትኩስ እንጀራ ሆኖ ቀረበ። ይህንን ተመገብን። ይህንን ነው የሚያወራው። ስለዚህ ለዘላለም ይኖራል፣ እኔ ያስነሳለሁ ሲል ሐዋርያት ጋር ደግሞ ያኛው ልለፍና ሰዓት ስለሌለ ወደዚህ ልምጣ። ቁጥር 66 ላይ ከዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ ይላል። እንዴት ሥጋውን መብላት እንችላለን? ይሄ ሰው ምንድን ነው የሚያወራው ብለው ሁሉ ተሰናከሉበትና በኢየሱስ ወደኋላ ተመለሱ ይላል። ወይኔ ሞኝነት! ለዘላለም ከሚያኖር ሕይወት ውሃ፣ ለዘላለም ከሚያኖር ደም፣ ከሚያጥበው ደም፣ ከክርስቶስ ደም፣ ከክርስቶስ ሥጋ፣ ከዘላለም መዳን ወደኋላ ብዙዎች ተመለሱ። ዛሬም እኮ ወንጌል እየተነገረ ዛሬም በውጭ ቆመን በተለያየ ቦታ ወንጌልን እየተናገርን ሰዎች ብዙዎች ተመልሶ የሚሄዱ ንቆ የሚያልፉ መስሏቸዋል። እኛ ወደ እኛ እንደሚጠራ መስሏቸዋል። ወደ እኛ እየጠራን እኮ አይደለም። ወደ ነቢ ኑ እያለን አይደለም። ወደ ኢየሱስ እንዲመጡ ነው የምንጠራው። አልገባቸው። ከዛ የተነሳ ነው ወደኋላ የሚመለሱት። ወደኋላ ተመለሱ። ወደ ፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። 12ቱንም ደግሞ እናንተ ልትሄዱ ትወዳላችሁን አለ። ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አረ ለዘላለም ተጣብቃችሁ መቅረት ይሁንላችሁ። በጌታ በኢየሱስም ይህንን ዕለት ዕለት ትኩስ እንጀራ እየበላችሁ ትኩስ ደም እየጠጣችሁ ይህንን የመንፈስ ቅዱስን ውሃ እየጠጣችሁ ምንጩን እየጠጣችሁ ከእሱ ጋር ተጣብቃችሁ መቅረት ይሁንላችሁ። ባረኳችሁ በኢየሱስ ሃሌሉያ። ከዳናችሁ ከበላችሁ ከዘላለም ሕይወታችሁ ጋር ከክርስቶስ ጋር እየተከተላችሁ እየወደዳችሁ ለዘላለም መቅረት ይሁንላችሁ። አንተ የዘላለም ሕይወት ቃል አለ። እኛ አንተ ክርስቶስ የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ብሎ መለሰለት። ሮባዣላ ባራዲያ አንተ የእግዚአብሔር ልጅ እንደሆንክ አምነናል፣ በልተናል፣ ጠጥተናል። የሕይወት ቃል ነህ። አንተን ትተን ወዴት እንሄዳለን? የዘላለምን ቃል ምን ሆኑ? ተመገቡ። ከኢየሱስ ወደኋላ የሚመልስ የተመለሰ ይሁን። ካንቺና ካንተ ዙሪያ በኢየሱስም የተመለሰ ይሁን። ከበላችሁበት ከዚህ ሥጋ ከጠጣችሁበት ከዚህ ደም ተራ የሚያደርግ የጌታን እራት ተራ የሚያደርግ ከጌታ ጋር ያለውን ሕይወት ይሄ እኮ ደም ነው። አብ ያዘጋጀው ግብዣ ነው። እግዚአብሔር አብ ያረደው በግ ነው። ግብዣ ነው፣ ደም ነው። ጠጥታችኋል። ይህንን ከዚህ ወደኋላ የሚመልሳችሁ የተመታ ይሆን። ይህንን አስተምሮ ማርቆስ 14:25 አንብበን ወደ ጌታ እራት እንሄዳለን። ሪላ ራባሻላ ሞራዲያስ 14:25 ላይ ምን ይላል እግዚአብሔር ቃል? ሲበሉ ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ሰጣቸው። እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉ ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ምኔ ነው አለ፣ ደሜ ነው አለ። እውነት እላችኋለሁ በእግዚአብሔር መንግሥት፣ ይህችን ነገር በደንብ እዩ። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣም አላቸው። የመጨረሻ አሁን ዮሐንስ 6 ላይ ትምህርትን ነው ያስተማረው። ይሄ ግን መጨረሻ እራት ነው። አሁን ወደ መጨረሻ እራት መጥቻለሁ። አንደኛ በሥጋ ስትቆዩ የሚያበላው የሚያጠጣው የሚያኖረው እግዚአብሔር ነው። ነቢይ ሆኖ ቀርቧል ኢየሱስ ክርስቶስ። ትኩስ እንጀራ ነው። ደግሞ በዘላለም ሕይወት እንድትኖሩ መንፈሳዊ ሕይወታችሁ ምግባችሁ ቃሉ ነው፣ ኢየሱስ ነው፣ ደሙ ነው፣ መንፈሱ ነው። እሱን እየተመገባችሁ ትኖራላችሁ። በዛም ድናችኋል። ደግሞ ሌላ ግብዣ እንዳለ አመልክቶ ነው የሞተው። ሁሌ ኢየሱስ ያስተምራል።
ያስተማረውን ደግሞ ያደርጋል። እንደዛ ስለ ሥጋው 6 ላይ አስተማረ፣ ስለ ሥጋው ስለ ደሙ አስተማረ። እዚህ ላይ ደግሞ በቃ ብሎ አቀረበ። አንድ መጨረሻ እራት ከክርስቶስ ጋር በሉ። የመጨረሻ እራት ሲበሉ ደግሞ ሌላ የመጨረሻ እራት ተናግሮ ነው። በቃ መጀመሪያ በሥጋ መገባቸው 6:1 ላይ መገባቸው፣ አበላቸው፣ አጠጣቸው። ከዛ ካበላቸው ካጠጣቸው በኋላ በዛ ትምህርት በዛ ማብላት ላይ ቆሞ ሥጋውን እንዲበሉና ደሙን እንዲጠጡ አስተማራቸው። ካስተማረ በኋላ ደግሞ ሁሉም ትምህርቱን ሲጨርስ ደግሞ ፋሲካ ዕለት ላይ ፋሲካ ሊመገቡ ሲቀርቡ ወይን ጠጁን ይዞ አቅርቦ ደሜን እየጠጣችሁ ነው። ከሞተ በኋላ ያንን ደም ሊያጠጣ ስለማይችል መጨረሻ እራት ሲመገቡ ይሄ ነው ብሎ አሳይቶ በዛ ቀን ላሽ ብሎ መስቀል ላይ ወጣ። ግብዣ ሆኖ ማዕድ ሆኖ ቀረበልን። በዛው ሌሊት ደግሞ አንድ የቀረውን ተስፋ ግብዣ ተናግሮ ሄደ። ያ ግብዣ ደግሞ መቼ ነው አለ። አሁን 25 ላይ ውራታ ላቫኒያስ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከሚጠጣ እስከዚያው ቀን ድረስ አልጠጣም። እስከዚያው ቀን ብሎ ተናገረ። እስከዚያው ያኛው ቀን አለ፣ የምንመገብበት ቀን ደግሞ አለ። አሁን በምድር ስንኖር እርሱ ያበላውን እየበላን እየተመገብን በሥጋ ቆይታችን ከእግዚአብሔር እየተቀበልን ሥጋችን እግዚአብሔር ለሥጋችን የሚያስፈልገውን በታምራት እየመገበ እያበላን እያጠጣን ያቆየናል፣ ያኖረናል፣ ዓላማውን ያስፈጽማል። ከዛ በኋላ መንፈሳዊ ሕይወታችን እየመገብን እንኖራለን። በኋላ ላይ ደግሞ ለአንድና ለመጨረሻ ሰርግ አለ። በዛ ላይ ደግሞ ድግስ አለ። አብ ያዘጋጀው ድግስ አለ። ወልድ ያዘጋጀው ድግስ አለ። መንፈስ ቅዱስ ያዘጋጀው ድግስ አለ። አንድ ላይ ከሱ ጋር ድግሱን ሰርጉን እንበላለን። ሃሌሉያ! በዛው ቀን ሪካታላባዛና ሞራዲያ በዛው ቀን በሚመጣው ቀን ሰርጉ 7 ዓመት ደመና ላይ ለቤተ ክርስቲያን የተዘጋጀ ድግስ እንዳለ ታውቃላችሁ። ዛሬ መብል አድርጎ ኢየሱስ ራሱ ሲያቀርብ በምድር ላይ የምንመገበውን እንጀራ ወጥን ብቻ ነው። እሱንም ቢሆን እሱ ያስራል፣ ግን እዛ ላይ ነቆም አይደለም። ሥጋውን መብላት መድኃኒት ነው። እሱንም በልተናል። ከስም ደግሞ ያለበ እየተመገብን የምንሄደው ትልቅ ሰርግ አለ፣ ግብዣ አለ። ወረቀት በእጃችን ገብቷል። ማታ ካራዲያ እስኪ አጠገብ ላይ ያለው ሰው ያዙና ተጠርተሃል በሉት። ይሁዳ አይደል? ይሁዳ ሰርግ ብዙ አይነት ሰርግ አለ። እስኪ ንገሩት በእናታችሁ። አንድ ሰርግ ተጠርተሃል በሉት። እንዳትቀር በሉት። እየተጋይ በሉት። ለዛ ሰርግ ተዘጋጅ በሉት። ወይን ጠጅ አለው። ወይን ጠጁን በዛ ቀን እስከሚጠጣ ድረስ በዛ ቀን እስከሚበላ ድረስ ዳግመኛ አልበላም ብለው ለዛ ቀን ይኸው ምግብ ሆኖ ሲቀርብም ለዛኛው ምግብ፣ ግብዣ ሆኖ ሲቀርብም ያኛውንም ግብዣ ላቦራዲያ በምድር ሲመግብ ውሃቸውን ምግባቸውን ሲያበዛ እንደ መስቀል ግብዣ ተናግሮ ያ ጊዜ ደግሞ ሲቀርብ ያንን እየሞተ ደግሞ መጨረሻ ግብዣውን ተናግሮ ነው ኢየሱስ የሞተው። መጨረሻ ቀን ደግሞ አሁን እግዚአብሔር በምድር ላይ ለቤተ ክርስቲያን የሰጠውን ትእዛዝ ከወር አንዴ ነው እኛ አሁን ጌታ እራት ምን ወስደው በዛ ተሰብስበን ሞቱን ታስባላችሁ ስላለ ትመሰክራላችሁ ስላለ ሞቶልናል፣ ሞቷል፣ ስለኛ ታርዷል፣ ምግብ ሆኖ ቀርቧል፣ ይሄ የክርስቶስ ሥጋ ነው፣ ይሄ የክርስቶስ ደም ነው ያልን እየጠጣን ሐዋርያት ያንን እኮ ነው ያደረጉት። ሐዋርያት ስራ ላይ ሄዳችሁ በህብረት በአንድነት ማዕድ ይቆርሱ ነበር ይላል። ተሰብስበው ይበሉ ነበር ይላል። አንዱ ለአንዱ ይጎርሱ ነበር፣ ያንን ይመገቡ ነበር። ምንን እያሰቡ ነው? ያንን በህብረት ማዕድ የሚቆርሱ ሰርጉን እያሰቡ። ሃሌሉያ! ከተለያየ ሀገር፣ ከተለያየ ቋንቋ፣ ከተለያየ ብሔር የተሰበሰቡ ሁሉ በዛ ቀን ግን በግብዣው ዕለት 7 ዓመት በደመና ሰርግ ላይ ደግሞ ከክርስቶስ ጋር ሃሌሉያ እንመገባለን። እስከዛ ነው ምግብ የሚቀጥለው። ደግመን ባርከን አሁንም ረክተናል፣ ጠግበናል አንልም። ጽዮን ስንደርስ ብቻ ነው እርካታችን። እስከዚያው ግን መግበን አባታችን። አረ ይመግባችሁ፣ ለሥጋችሁ ይመግባችሁ፣ ለመንፈሳዊ ሕይወት ይመግባችሁ፣ በአንድም በሌላም ቆሞ ይመግባችሁ።
በአገልጋዮች መግባችሁ፣ በሌሎች መግባችሁ ኢየሱስ ሆይ መግበኝ በሉት። እስኪ አሁንም መግበኝ በሉት። አረካውን በሉት። አሁንም አረካውን በሉት። አፊታይታችሁ ይከፈት በኢየሱስ። ደግመን ማርከን አሁንም ረክተናል ጠግበናል አንልም እንጸልያለን። ይህንን ዝማሬ እየዘመርን ጽዮን ስንደርስ ብቻ ነው እርካታችን፣ እስከዚያው ግን መግበን አባታችን። የት ጽዮን ስንደርስ ብቻ ነው ያን አባሼላ ራዲያ ላቦራዲያ ኤላባሳታ ራዲያ ላቦራዲና ማሳላ ቦላላ ኤለበለበራዲያ ደግመን ባርከን እውነት አሁንም ረክተናል ጠግበናል አንልም ጽዮን ስንደርስ ብቻ ነው እርካታችን፣ እስከዚያው ግን መግበን አባታችን። ጽዮን ስንደርስ ብቻ ነው እርካታችን፣ እስከዚያው ግን መግበን አባታችን። ደግመን ማርከን አባ አሁንም ረክተናል ጠግበናል አንልም ጽዮን ስንደርስ ብቻ ነው አባሼላ ሮዳስ፣ እስከዚያው ግን መግበን አባታችን። ጽዮን ስንደርስ ብቻ ነው እርካታችን፣ እስከዚያው ግን መግበን አባታችን። ራዳላባና ሞሳላባኒያ እንጸልይ። መግበኝ በሉት እስኪ መግበኝ እያላችሁ በእውነት አሁንም መግበኝ። ስጋዬን ይበላለሁ አባ፣ ወይኔን እጠጣለሁ፣ ደሜን እጠጣለሁ፣ አንተን እየበላሁ እየጠጣሁ ይቀጥላለሁ። ሪዳ በምድር በስጋ ወራት ሁሉ መግበኝ፣ በሌሊትም መግበኝ፣ በጸሎት መግበኝ፣ በቃል መግበኝ። ሕይወት ቃል አለ አንተ ጋር። አንተን ትቼ ወዴት እሄዳለሁ? ኧረ እንዴት ተለዩ ይሉኛል ይህን ምስጢረኛዬን። ኧረ እንዴት ተለዩ ይሉኛል ይህን የበረሃ ጓዴን። አልለየውም፣ አንተን ትቼ ወዴት እሄዳለሁ? አላመግበኝ